ዌልካምስ ዛሬ እንደምታስ መልስሽ ይሰማል? በቃሽ። ኦኬ ይሰማል በደምብ እንኳን በሰላም መጣችሁ። ዌልካም። እሺ አመሰግናለሁ አባቴ። በመጀመሪያ ለዛሬዋ ቀን ያበቃኝ አላህ ሱብሃነሁ ወተዓላ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። እንዲሁም ደግሞ ወደዚህ ዙም የጋበዘኝ ጠንካራ ሊደር የስኬት አባቴ ሊደር ፖሊሳሉ ከልብ አድርጌ አመሰግናለሁኝ። እንዲሁም ደግሞ ልዩ ቆይታ እጅግ በሚገርም ሁኔታ ሼር ያደረገልን ልዩ ስልጠና አባታችን ሊደር አቡሽ አምድላን ከልብ አድርጌ አመሰግናለሁኝ። እኔ ዛህራ ጀማል እባላለሁኝ። ከዚህ በፊት ታዲያ እንደማንኛቸውም በስደት ዓለም ሰርቻለሁኝ። ይህን ኢንዱስትሪ በማግኘት ዛሬ ላይ በኬንያ ናይሮቢ ላይ የሚገራርሙ ስራዎችን እየሰራሁ እገኛለሁ ማለት ነው። በዛሬው ዕለት ከኔ ጋር አጠር ያለ ቆይታ የሚኖረን እሱም የሚሆነው ይህን ኢንዱስትሪ ከማግኘት በፊት ምን አይነት ህይወት ነበረኝ፣ ካገኘሁ በኋላ ደግሞ ምን አይነት ጥቅሞችን አገኘሁ የሚለውን ጠር ባለመልኩ ሼር ማድረጋችሁ ይሆናል። ከእናንተ ጋር በመቆየቴ እጅግ በጣም ደስተኛ ነኝ። ዛህራ ማለት ከዚህ በፊት ታዲያ እንደማንኛውም ተወልጄ ያደግኩት ኢትዮጵያ ላይ ነው። በጣም ክፍለ ሀገር የሚባል የጠራማ ቦታ ላይ ነው ተወልጄ ያደግኩት። አልሐምዱሊላህ ይህን የቢዝነስ እድል እንዳገኝ ምክንያት የሆነ የመጀመሪያ አረብ ሀገር ቢሆንም አረብ ሀገር በመሄዴ ነው እድሉን ያገኘሁት። በርካቶቻችሁ አሁን ላይ የምትገኙ በስደት ዓለም አረብ ሀገር ላይ በተለያየ ስደት ላይ ነው። ግን ያላችሁበት እንዳታማረሩ፣ ምክንያቱም መንገድ የሚያሳያችሁ ያ ስለሆነ ነው። ታዲያ እንደማንኛውም ተወልጄ ያደግኩት በገጠር አካባቢ፣ እንዲሁም ትምህርት አልተማርኩም፣ የትምህርት እውቀት የለኝም። ህልሜ አረብ ሀገር ሄጄ ለእናቴ ቆርቆሮ ቤት መስራት ነበር። ሰፈራችን ላይ የማየው እሱን ነው። ክረምት በመጣ ቁጥር ያው የእናቴ ቤት ስለሚያፈስ አረብ ሀገር ሄጄ አድጌ ለእናቴ ቆርቆሮ ቤት መስራት ነበር ምኞቴ። አድጌም አረብ ሀገር ሄድኩኝ። ያው ስደት ስንሄድ እንደጠበቅነው አይደለም፣ ሰዎች እንዲያወሩን አይደለም የምናገኝ። የመጀመሪያ ጊዜ ጆርዳን ነበር የሆነው። ጆርዳን ላይ ለ10 ወር አንድ ቤት ሰርቻለሁ። ለ10 ወር አንድ ቤት ሰራ በጣም አስከፊና እንዲሁም ደግሞ ከምላችሁ በላይ በጣም አሰቃቂ ሁኔታ ነበር። ማለት አረብ ሀገር ስንሄድ ጥሩ ነው፣ ብር ሲልኩ ነው የምናየው፣ የሆነ የተሻለ ሰፈራችን ላይ የተሻለ ነገር ሲያደርጉ ነው የምናየው። እና እሱ ነው የጠብቄ ሄድኩት። ስሄድ ማድረው በረንዳ ነበረ። ያው 26 ክላሶችን ነው የማጸዳው፣ 15 ቤተሰብ አስተዳድራለሁኝ። በዛ ላይ ያው በረንዳ ነው የሚያሳድሩኝ ማለት ነው። ስልክ የለኝም፣ ደውዬ ቤተሰብ ጋር መናገር ምናምን አልችልም። ደሞዝም አይከፈለኝም። የመጀመሪያ እንደደረስኩኝ የአንድ ወር ደሞዝ ነበር የተከፈለኝ እና ከዛም በኋላ ደሞዝ የለኝም። ምክንያቱም እኔ የምፈልገውን ነገር ማግኘት አልቻልኩም። ግን ግዴታ ስለሆነ ህይወት ስለሆነ መቆየት ስላለብኝ ብቻ እዛ ቤት ቆይ ነበረ። ለ10 ወር ስሰራ ምግብ ቤት ላይ የለም። በርካቶቻችሁ እንደምታውቁት አረብ ሀገር ላይ ምግብ በጣም አላቸው፣ የሆነ ትራፊ እንኳ አይሰጡንም። ግን እዛ የገባሁበት ቤት በጣም ከባድ ስለነበር ፍሪጁ ሀታ ቁልፍ ነው፣ ሰላጃ ቁልፍ ነበር የሚደረገው እና ሻይና ውብዝ ነበር ሁልጊዜ የሚሰሩ ሰዎች። ሁልጊዜም ሻይና ውብዝ እንደ ኢትዮጵያ አቆጣጠር 7 ሰዓት ላይ ነው የሚሰጠው እና እሱ ነበር የምጠቀመው። ለምን መቆየት ስለምፈልግ ወደ ሀገሬ መሄድ የምችለው አሊያም ደግሞ ወደ ቢሮ መሄድ የምችለው ስልክ ሲኖረኝ ብቻና ብቻ ነው። እኔ ደግሞ ስልክ የለኝም። እንደደረስኩ ስልኬ ወስደዋለች ሴትዮዋ። እንደደረስኩ የገዛኋቸው ባዝሊኖች ምናምን ሁሉ ወስዳብኛለች እና ሀታ ሰላት እንኳን ስሰግድ እጄ ይደማ ነበር። እጄ እንዳይደማ ቤቷ ቶሎ የምሰግድበት ሰዓት አለኝ። ሶላቱን አሳጥረዋለሁ እጄ ደምቶ ልብሱ እንዳይነጅስብኝ፣ እጄ ስለሚደማ ክሎሮክሱ ማለት ነው። እንደዛ እያልኩኝ አልሐምዱሊላህ ለ10 ወራት እዛ ቤት ቆየሁኝ። በ8 ወሬ ስልክ ተገዛልኝ። የ2 ዓመት ደግሞ ስላልጠይቅ ምዬ ፈርሜ ምናምን ስልክ ተገዛልኝ። ያን ስልክ ነው የምፈልገው የምጠፋበት እንጂ ለሌላ አይደለም። የነበርኩበት ቤት በጣም ገጠር ነው፣ የሆነ እርሻ ምናምን ሲታረስ የሚታይበት እንጂ አረብ ሀገር አይመስልም። በጣም ውጭ ላይ ነው። አልሐምዱሊላህ ሆኖ 10 ወራትን እዛ ቤት ቆይቼ በ10ኛ ወር ላይ አጋጣሚ የሴትዬ ባለቤቷ ይታመዋል እና የሴትዮቱ ባለቤት ሲታመም ሆስፒታል ይሄዳሉ፣ ይመላለሳሉ። እኔ የማውቀው ነገር የለኝም። ቋንቋ ብዙ አልችልም፣ አያወሩኝም፣ አላወራም። ስር የምትለኝን ስራ ብቻ ነው እንጂ የማውቀው ሌላ ነገር ምንም። 10ኛ ቀን ላይ ሰውየው ታሞ 10ኛ ቀን ሲሆነው እኔን ሆስፒታል ወስዳ ለሰውየው ለማስቀየር የምታደርገው ጥረት ነበረ እና ያው እኔ የማውቀው ነገር የለኝም። ኩላሊቴን ወስዳ ለማስመርመር ሴትዬ ስታስብ ከልጇ ጋር ሲያወሩ በሰማሁት በዚህ አጋጣሚ ያው ከእህቴ ጋር ወርቼ እህቴ ከዛ ቤት እንዲወጣ ረዳች ማለት ነው። ልክ እኔ 4 ሰዓት ላይ ልወጣ እንደ ኢትዮጵያ 12 ሰዓት ላይ ሰውየው ቀድሞ ሞተ። አልሐምዱሊላህ አላህ ያው ቀኔን አላደረሰውም። እኔ ከዛ ቤት ወጣሁ። ያም አልፎ ያው የጆርዳን ኤምባሲ ከልብ ነው የማመሰግናቸው። ጆርዳን ላይ ያላችሁ ልጆች ታውቋቸዋላችሁ ብዬ አስባለሁኝ። እሱም አልፎ ለ3 ወር ያክል ጆርዳን እስር ቤት ላይ ቆየሁኝ። ከዛ በመውጣት አልሐምዱሊላህ ቀጥታ ወደ ዱባይ ነው ያለፍኩት። ዱባይ ላይም ለ1 ዓመት የሰራሁት ይህን ቢዝነስ በማግኘቴ ነው ትንሽ የሰራሁት ማለት ነው።
ይህን ቢዝነስ ባላገኝ እስካሁንም አረብ ሀገር ነው የምሆነው። ለምን የተሻለ ነገር ማግኘት አልቻልኩም። የሄድኩት ለእናቴ ልሰራ ነው፣ ቤት መስራት አልቻልኩም። 1 ዓመት የሰራሁበት እዛው ነው ቀብዶ የቀረው። ህይወቴ ብቻ ነው ከዛ ቢወጣቸው። መልሼ ዱባይ 1 ዓመት ስሰራ ምንም አይነት ገቢ የለኝም። እንዲሁም በጣም እታመማለሁ። የነስር ታማሚ ነኝ። በአፍንጫዬ በቃውን በጆሮዬ ሁላ ያነስረኝ ነበርና አጋጣሚ ይህን የቢዝነስ እድል እጅግ የምወዳት የማከብራት በእህትነት እህቴ ይህን እድል አጋጣሚ እሷም አግኝታው ስትሰጠኝ ተጠቀምበት ብላ ነው የሰጠችኝ። ምንም የማውቀው ነገር የለኝም። ስልክ እንዴት እንደምጠቀም እንኳ አላውቅም። ስልክ አለኝ ያኔ ከኢሞ ውጭ ሌላ ምንም የማውቀው ነገር የለኝም። ከማንም ጋር የማወራም ሰው አይደለሁም፣ አላወራም። እና ይህን የቢዝነስ እድል ስትሰጠኝ እኔ ከሰው ጋር እንዴት ነው የማወራው? ማውራት እችላለሁ ወይ? እንዴት ብዬ ነው የምሰራው ስላት ሰው የሰራውን አንቺ መስራት አያቅትሽም፣ ስለዚህ ሰው ሰርቶታልና አንቺ መስራት ትችላለሽ ብላ ነው እድሉን ያካፈለችኝ። ስታካፍለኝ መረጃ ላይ አልቆየውም። በርካቶቻችሁ መረጃ ወስዳችሁ የሆነ ሰውን እያማከራችሁ ምናምን ትቆያላችሁ። እኔ ጋር እሱ አልነበረም። ልክ መረጃውን በውስጥ መስመር ተልኮልኝ እዛው ላይ ነው የወሰንኩት። ለምን ሰዎቹ ካሳኩ እኔ ማሳካት እችላለሁ፣ እነሱ ያደረጉትን እኔ ማድረግ ምንም አያቅተኝም ብዬ ነው ያሰብኩት። የወሰድኩትን ተሞክሮ ስወስድ አረብ ሀገር ነበር መውጣት በዚህ ኢንዱስትሪ የመኪና ተሸላሚ ነች የወሰድኩት ተሞክሮ እና እሱን ተሞክሮ ሰማ እሷ ከመዳም ቤት ወጥታ ከቻለች እኔም አልችልበት ምንም አይነት ምክንያት የለኝም። በጣም እታመማለሁ። ሀገር ቤት ለመግባት ምንም አይነት ነገር የለኝም። ሴትዬ ላሳፍርሽ ነው፣ እንዲሁም ደግሞ የካንሰር ታማሚ ነው የምትሆኚው፣ ደግሞ ከቆመ ወደ ካንሰር ይቀየራል ስለተባልሽ ላሳፍርሽ ብላኛለች። መሄድ አልፈልግም ወደ ሀገር። ስለዚህ ምርጫዬ ምንድን ነው? እዛው መቆየት ነው። አላህ እስከፈቀደው ድረስ ብዬ ነው እዛው የቆየሁትኝ። በዛ አጋጣሚ ይህን ኢንተርናሽናል ድርጅት ሳገኝ ጀመርኩ። አልሐምዱሊላህ ከእህቴ ጋር አንድ ላይ ነው የጀመርኩት። በመጀመሪያ ካምፓኒያችን የሚያመርታቸው ሃይ ኳሊቲ ፕሮዳክቶችን ወስጄ ከዛ ህመም ነፃ መሆን ቻልኩኝ። እንዲሁም ኩላሊት በጣም ነው የሚያመኝ፣ ፊቴ ሁሉ ያብጣል ኩላሊት ሲነሳ ስራ ስለሚበዛብኝ። ዱባይ ላይ ያው የስራ ብዛት እንጂ ሰዎች ጥሩ ናቸው አልሐምዱሊላህ። አንድ ዓመት ስሰራ ዱባይ ላይ ሴቪንግ የለኝም። እሰራለሁ፣ ወደ ቤተሰብ ልካለሁ፣ እሰራለሁ፣ ወደ ቤተሰብ ልካለሁ። ምንም አይነት ገቢ አልነበረኝም። ስለዚህ ይህን ኢንዱስትሪ አግኝቼ ጤናዬን ካገኘው ካምፓኒያችን የሚያዘጋጃቸውን ስልጠና እያንዳንዱ በአግባቡ ወስጄ ይህ ነገር ለእኔ ትልቅ ህይወቴን የሚቀይርልኝ ነው። ህልሜ በዚህ ኢንዱስትሪ መኪና መሸለም ብቻ ነው በሰዓቱ። እሱንም ስልጠና ላይ አብዛኞቻችሁ የጀመራችሁ ታውቃላችሁ። ሲስተም ስልጠና ስወስድ ድሪም ምንድን ነው ብዬ ነው የጠየቁት። ህልም ምንድን ነው? ህልም አላውቅም፣ ኑሮኝም አያውቅም። ስለዚህ እህቴ ጋር ሄጄ ህልም ማለት ምንድን ነው? እኔ ተተኝቶ የሚታየውን ህልም ብቻ ስለማቅ ማለት ነው። ከዛ ህልም ማለት እስከዛሬ 3 ዓመት ማሳካት የምትፈልጊያቸው ሲባል የመጀመሪያ መኪና ነው ያልኩት እና ህልሜ መኪና ነው። ጌም ሁሉ አውርጄ ነዳ ነበር፣ የመኪና ጌም ማለት ነው። እና ይህንን ቢዝነስ በመጀመሪያ ብዙ ጥቅሞችን ማግኘት የቻልኩት የመጀመሪያ አመለካከት መቀየር ችያለሁኝ። ዛህራ አትችልም፣ አይሆንላትም፣ በቃ አልተማረችም ብዬ ራሴን ገድበው ነበረ። ግን ማናችንም እንደምንሰራው እና የትም ቦታ ሆኜ መስራት እንደምችል ስለተረዳሁኝ አልሐምዱሊላህ ለ3 ወር ያክል ኦንላይን ሰርቸዋለሁኝ። 3 ወር ብቻ ነው የሰራሁት። እሱንም ያው መምጫ ብር ስለምፈልግ ብቻ እንጂ እዛ ቤት መቆየት ፈልጌ አይደለም።